ቤት አገኘው ለዲቻ ቦይስ ማለት ነው። ላሳያችሁ እስኪ። ይህ ቤት ማለት ነው 2 ቤድሩም አፓርትመንት ነው። በወር ደግሞ 35000 ነው። በጣም የሚያምር እነሱም ይወዱታል ብዬ አስባለሁ። እንግዲህ በእርግጠኝነት ተመልከቱት። ኦፕን ኪችኑ እንዴት አባቱ እንደሚያምር እዚህ ጋር ሆኖ ዲቻ ቦይስ ኩክ ማድረግ ይችላሉ ምግባቸውን። ፍሪጅ ደግሞ እዚህ ይገጠማል። በጣም ደስ የሚለው ኦፕን ኪችን ነጭ ነው፣ ደስ የሚል። አሁን ወደ አንደኛው ቤድሩም ልውሰዳችሁ። ይሄኛው ቤድሩም አለ፣ ሰፋ ያለ ነው፣ ደስ ይላል በጣም። የራሱ ባልከኒ ያለው ባይ ዘ ወይ ኑ ገባ በል ላሳያችሁ። የራሱ ደጃፍ ነው የሚባለው። ይሄ የሚገርም በቃ ጸጥታ ያለው ፕራይቬሲ ያለው፣ ስትገባ በዘበኞች ነው ቼክ ተደርጋ የምትገባው ምናምንና ለዲቻ ቦይስ በጣም አሪፍ ነው ብዬ አስባለሁ በእርግጠኝነት። ሁለተኛ ቤድሩም ላሳያችሁ እስኪ። ሁለተኛ ቤድሩም ይህ ነው እንደምትመለከቱት። በምንችለው ዋጋ እንግዲህ 2 ቤድሩም አግኝተናል 35000 ብር። በጣም ነው የተንከራተትነው ቤት ኪራይ ለማግኘት ከባድ ነበረ። ይህ ሽንት ቤቱ ነው እንደምታዩት፣ የሚገርም ሻወር ነው እዚህ ገባችኋ? ጸዴ በጣም። መብራት ደግሞ አይጠፋም እዚህ ባይ ዘ ወይ ዘበኞች አሉ፣ መብራት አይጠፋም፣ ውሃ አይጠፋም። ስለዚህ ጸዴ ነው። እና እስኪ ናቴ ቪው እናሳያቸው ከዚህ የሚገርም። አሁን ደግሞ ምን እንደሚቀር ታውቃላችሁ? ያው ይታያል፣ ፈርኒቸር ነው የሚቀረን። ፈርኒቸር ደግሞ አንድ ወንድማችን አለ የሰላም ፈርኒቸር ባለቤት ማለት ነው። እኔ ፈርኒሽ አደርግላችኋለሁ ዲቻ ቦይስ ብሎናል። ይኸው እንግዲህ ለውጡ አሳያችኋለሁ። ቴንክ ዩ